ኦኬ ጋይስ እንዴት ናችሁ? ዛሬ ጁን 22 2025 የማርኬት ብሬክዳውን ይኖረናል ማለት ነው። ዛሬ ሰንዴይ ነው። ለሚቀጥለው ሳምንት ከመንዴይ ጀምሮ ማርኬት ምን አይነት ሙቭመንት ሊሄድ እንደሚችልና ምን አይነት ፐርስፔክቲቭ ሊኖረን እንደሚችል የምናይ ይሆናል ማለት ነው። ሚንስ ኦቨርኦል ማርኬት ብሬክዳውን የምናደርግ ይሆናል ማለት ነው። ከዚህ በፊት እንዳወራ ነው አስ ኦልዌይስ ጎልድ ላይ ብሩታል የሆነ የቡሊሽ ሞመንተም እንደሚኖረን ኤክስፔክት አድርገን ነበር። which means ይሄንን ሎ ማርኬት ቱ ዘ ዳውንሳይድ በሚወርድበት ሰዓት ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጎ ቱ ዘ አፕሳይድ ሲሄድ እዚህ ጋር ባለችን ብሬከር ምክንያት ይሄ ፌር ቫልዩ ጋፕ እንደ ኮንፍሉንስ ተጠቅመ ነው። በዚህ ፌር ቫልዩ ጋፕ ምክንያት ቺኛን ብሬከር ማርኬት ሪስፔክት እንደሚያደርጋት አውርተን ማርኬት ነክቶት ቱ ዘ አፕሳይድ እየሄደ ነው። ከዚህ ጀምሮ ትሬድ ገብተን አይተናል። which ታርጌታችን ይሄ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነው። አሁን ባለንበት ኬዝ ሲናሪዮ በአሁኑ ሰዓት ላይ ብዙ ፋንዳሜንታሊም ቴክኒካሊም ካታሊስቶች አሉ ማርኬትን ይሄን ቴክ አውት ኢን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቱ ዘ አፕሳይድ ሄዶ ቴክ አውት እንደሚያደርገው ኮንፊርም እናደርግበት ማለት ነው። እነሱን ለሚቀጥሉት ሳምንታት ምን አይነት ሙቭመንት ሊሄድ እንደሚችል ለማየውናል ማለት ነው። አክቹሊ አሁን ፋንዳሜንታሊ አንድ ካታሊስቶችን ብናገኝም አይሲቲ እንደሚለው ከዚህ በፊትም show me the chart and I'll show you the news የሚል አባባል አለ። which means ማርኬት ሙቭመንት which means አዳዲስ የሆኑ ማርኬት ላይ ኢቨንቶችን በምናገኝበት ሰዓት መጀመሪያ ማርኬት ባይሱን ካወቅን በኋላ ያንን የማርኬት ሙቭመንት ሞስት ኦፍ ዘ ታይም ካታላይዝ ያደርጉት ነው እንጂ የምናየው አጌንስት ሲሄድ ላን እንችላለን። which means ከዚህ በፊት የነበሩት ሁሉንም የማርኬት ሙቭመንቶች ካየን ኢቨን እዚህ ትራምፕ ኢሌክት በሚደረግበት ሰዓትም ማርኬት ሲኦቲ ዳታው ዳይቨርጀንስ ሰርቶ ነበረ። which means ይሄን ብዙ ኮንፍሉንሶች ዛኪ ዲሊንግ ሬንጆች ብሬክ ተደርጎ ነበር። ብዙ ኮንፍሉንሶችን ማወቅ ይቻል ነበር ይሄን ሪትሬስመንት ትሬድ ለማድረግ which means ከዚህ በፊት አውርተናል። which means ኢንተርናል ሊኩዊዲቲ ስዊፕ ለማድረግ ማርኬት ይወርዳል። እዚህ ጋርም ያለው ሪትሬስመንት ይሄንንም አውርተናል። አሁን እዚህ ጋር ደርሰናል። አሁን ባለንበት ሰዓት ላይ ማርኬት በሚንቀሳቀስበት ሰዓት ሁለት ነገሮችን ፎከስ እንድናደርግ ከዚህ በፊት አውርተን ነበር። ማርኬት ሪትሬስ በሚያደርግበት ሰዓት ለሁለት ሪዝኖች ነው። ማርኬት ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ቴክ አውት ለማድረግ ወይም ፌር ቫልዩ ጋፖችን ሪፕራይስ ለማድረግ ነው ብቻ ነው ብለን አውርተናል። ማኒፑሌት የሚደረግ ከሆነ እዚህ ጋር የምናያቸው ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች፣ ሌላ ሪትሬስመንት ደግሞ ፌር ቫልዩ ጋፖችን ሪትሬስ ለማድረግ ነው። ዘን ቡሊሽ በሆነ ማርኬት ኬስ ሲናሪዮ ማለት ነው። ለምሳሌ እዚህ ጋር ሪትሬስ ተደርጎ ደግሞ ኢንተርናል ሬንጅ ኦፍ ሊኩዊዲቲን ካረገ በኋላ ወይንም ፌር ቫልዩ ጋፖችን ስዊፕ ካረገ በኋላ ታርጌታችን የሚሆኑት ኤክስተርናል ሬንጅ ኦፍ ሊኩዊዲቲዎች ናቸው። በእንደዚህ አይነት ማርኬት ኬዝ ሲናሪዮ እዚህ ጋር የምናየው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማለት ነው። which means በዚህ ሰዓት ደግሞ ቺኛዋ ነበረች ኤክስተርናል ሬንጅ ኦፍ ሊኩዊዲቲ። ስለዚህ አሁን እንደምናየው ይሄንን ሃይ ማርኬት ቴክ እንደሚያደርገው እርግጠኛ መሆን እንችላለን። በአሁኑ ሰዓት ላይ ምን አይነት ፒዋዮችን ወይንም ምን አይነት ኮንፊርሜሽኖችን መጠበቅ እንችላለን የሚለውን ደግሞ በምናይበት ሰዓት አስ ኦልዌይስ ቶፕ ዳውን አናሊሲስ ነው የምንሰራው። just one ዴይሊ ላይ ካየነው ፌር ቫልዩ ጋር ማርኬቱ ዘ አፕሳይድ በሚሄድበት ሰዓት ከዚህ በፊት ያወራነው ኮንሰፕቶች ነበሩ። which means እዚሁ ዴይሊ ላይ እንዳለ ወይንም 4 አወር ላይ እናርገውና እዚህ ጋር ማርኬት ዲሊንግ ሬንጅ ብሬክ አድርጎ ስትራክቸራል ሺፍት ከሰጠን በኋላ ከዚህ በፊት ዲስከስ ያደረግናቸው ሊሰሉኑ ሃይላይት አይተን እንለፍ። ዴይሊ ታይም ፍሬም ላይ እንመጣና ማርኬት ቺኛዋን ኦርደር ብሎክ ሚቲጌት አድርጓት ቱ ዘ አፕሳይድ ሲሄድ ላይቭ ትሬድ አድርገነው አይተናል። which means ፓርት 20 ጀምሮ ማለት ነው። ዘን ቱ ዘ አፕሳይድ ሄደ ብለን አውርተን ነበር። አሁን ይሄ ቪዲዮ ላለማንዛዛት አጠር አድርጌ ለመግለጽ ያህል ማለት ነው። ዘኔን ኦርደር ብሎክ ነክቶ ቱ ዘ አፕሳይድ ሲሄድ ከዚህ በፊት ምን ብለናል? ቺኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ነው ቱ ዘ አፕሳይድ ቴክ አድርጎ ቱ ዘ አፕሳይድ እየሄደ ያለው ብለን አውርተን ነበር። ማርኬት ቺኛዋን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ሲያደርግ ዲሊንግ ሬንጅ ሰጠን። which means በዚህ ዲሊንግ ሬንጅ ጊዜ ደግሞ እዚህ የሚላችሁ ከሆነ 15 ወይም 30 ሚኒት ላይ ከላይቭ ትሬዶቻችን መካከል ማለት ነው እዚህ ጋር ቺኛዋ ኢንቨርትድ ፌር ቫልዩ ጋፕ አለሽ ብለን አውርተን ነበረ። which means ማርኬት ምንድን ያደረገው 4 አወር ላይ እንመለስና ማርኬት በሚመለስበት ሰዓት እዚህ ጋር ሪትሬስ በሚያደርግበት ሰዓት እዚህ ጋር የምናያትን ቺኛዋን ኢንቨርትድ ፌር ቫልዩ ጋፕ እንደምናያት ታርጓት ነው ሄደው። which means ባለፈው ሳምንት ላይ ወሰርናቸው እንዳለ ትሬዶች ማለት ነው። which means እዚህ አካባቢ ላይፍ ትሬድ አድርገን አይተናል። እስከዚህ ድረስ ማርኬቱን በትክክል ብሬክ ዳውን አድርገናል። ሪትሬስ በሚያደርግበት ሰዓት አንድ የሰራው ስራ እዚህ ጋር እዚህ ጋር እንደምናያት ቺኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ነች። አንድ አይነት ኮንሰፕት ነው። ልክ እዚህ ጋር ኢንተርናል ሬንጁን ቴክ እንዳደረገው እዚህ ጋር ማርኬት መጣም ቺን ሃይ ብሬክ አረጋት። ዘን ኢንዲስመንት አለን ዴይሊ ታይም ፍሬም ወይም 4 አወር ላይ ያለው እሱ መጥቶ ቴክ አውት አደረገው።
ዘን ቱ ዘ አፕሳይድ ሲሄድ ምን አገኘን ማለት ነው? ይሄን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አውት በሚያደርግበት ሰዓት ሌላ ምን አገኘን? ዲሊንግ ሬንጅ አገኘን። ሶ ዲሊንግ ሬንጁ በዚህ ሰዓት ከዚህ ሎ እስከዚህ ሃይ ያለው ዲሊንግ ሬንጅ ይሆናል ማለት ነው። ሶ ይሄን ያህል ዲሊንግ ሬንጁን ቀላል የሆነ ዲሊንግ ሬንጁን ቀለል አድርገን ካወጣን በኋላ እነዚህን ዲሊንግ ሬንጅ ተከትሎ ትሬድ ማድረግ ነው የኛ ስራ። ሶ ማርኬት ሪትሬስ አደረገ። ከዚህ በፊት ምን ብለናል? ማርኬት ሪትሬስ በሚያደርግበት ሰዓት ሁለት ኬዝ ሲናሪዮ ያለው ኢንኤፊሺየንሲዎችን ወይም ፌር ቫልዩ ጋፖችን ኢንቨርትድ ሊሆን ይችላል። ፌር ቫልዩ ጋፕን ሪፕራይስ ለማድረግና ሊኩዊዲቲዎችን ቴክ አውት ለማድረግ ነው። ሶ በዚህ ኬዝ ሲናሪዮ ማርኬት ቱ ዘ ዳውን ሳይድ በሚወርድበት ሰዓት አኪሙሌት አደረገ፣ ሊኩዊዲቲዎችን ቴክ እያደረገ ወረደ። በኋላ እናያለን። ሶ በዚህ ዲሊንግ ሬንጅ ላይ ቱ ዘ አፕሳይድ በሚሄድበት ሰዓት ላይ እዚህ ያሰመርነው ታርጌት አለ፣ እቺ መርሳት የለብንም። ማርኬት ቱ ዘ አፕሳይድ በሚሄድበት ሰዓት ዲሊንግ ሬንጅ ከሰጠን ማርኬት ሪትሬስ ያደርግና ስለ ዲሊንግ ሬንጅ አውርተናል። ማርኬት ሪትሬስ ያደርግና የዲሊንግ ሬንጅ ዲስካውንት ዞን ውስጥ ይገባል። እዚያ ያሉትን ፒዋይዎች ሚቲጌት እያደረገ ወደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲዎች ይሄዳል ብለን የዲሊንግ ሬንጅ ቪዲዮአችን ላይ ዲስከስ አድርገናል። ሶ እነሱን ከያዝን በኋላ ማርኬት ሪትሬስ ያደርግ የትኛውን ፒዋይ ነው የነካው ወይም የትኛውን ፌር ቫልዩ ጋፕ ወይም ኢንቨርትድ ፌር ቫልዩ ጋፕ ነው ሪፕራይስ ያደረገው የሚለውን ስናይ ለምሳሌ እዚህ ጋር እንደምናያቸው ኢንቨርትድ ፌር ቫልዩ ጋፕ አሉ፣ ሁለት ናቸው። ጀስት ታይም ፍሬም እየቀያየርን ክሪስፕ የሆነው አንድ ለምሳሌ ከዴይሊ እንጀምርና ዴይሊ ታይም ፍሬም ላይ ኢንቨርትድ ፌር ቫልዩ ጋፕ እንፈልጋለን። እሺ ሚስ እዚህ ጋር እንደምናየው ለምሳሌ 4 ሃወር ላይ እዚህ ጋር ለምሳሌ ሁለት ኢንቨርትድ ፌር ቫልዩ ጋፖች ነው ያሉት ማርኬት ላይ። ለምሳሌ ኢሚዲየትሊ እዚህ ጋር ያሉትን ኢንቨርትድ ፌር ቫልዩ ጋፖች መጠቀም ይቻላል። ለምሳሌ እዚህ ጋር የምናየው ይሄኛው ኢንቨርትድ ፌር ቫልዩ ጋፕ ሊሆን ይችላል። ልክ እዚህ ጋር እንደምናየው ይሄንን ኢንቨርትድ ፌር ቫልዩ ጋፕ ሊሆን ይችላል። ወይንም ኮንፊርሜሽን ካገኘን እዚህኛውም ላይም ምን ማድረግ እንችላለን? ኢንቨርትድ ፌር ቫልዩ ጋፕ ላይ ኮንፊርሜሽኖችን መጠበቅ እንችላለን። እንደዚህ ሁለት በሚሆኑበት ሰዓት ደግሞ ሞስት ኦፍ ዘ ታይም እኔ የማደርገው ታይም ፍሬም አላይመንት መቀየር ነው። ጀስት 3 ሚኒት ላይ አንድ ፌር ቫልዩ ጋፕ ብቻ እስካገኝ ማለት ነው። ለምሳሌ እዚህ ጋር እንደምናየው 3 ሃወር ላይ ካረግነው አንድ ፌር ቫልዩ ጋፕ አለን። ማርኬት ወረደ ቱ ዘ አፕሳይድ ሲሄድ ኢንቨርት አደረገው። which means 3 ሚኒት ታይም ያለውን ፌር ቫልዩ ጋፕ መጠቀም እንችላለን ማለት ነው። ልክ እንደዚህ ማለት ነው። ማርኬት እንደምናየው ከዚህ ኢንቨርትድ ፌር ቫልዩ ጋፕ ማርኬት ቱ ዘ አፕሳይድ ዲስፕሌስ ሲያደርግ አየሁት ማለት ነው። ስለዚህ የትኛው ፌር ቫልዩ ጋፕ ነው ፒኦአይ ብለን መጨነቅ የለብንም። ጀስት የት ማርኬት ኦልሬዲ ኮንፊርም ወይም ማርኬት ስትራክቸራል ሺፍት ወይም ቱ ዘ አፕሳይድ ዲስፕሌስ ያደርግና ይሆናል። ለምሳሌ አሁን ካለበት ፕራይስ ዲስፕሌስ አደረገ ቱ ዘ አፕሳይድ ዘን ኢሚዲየትሊ ፒኦአይዎችን ማየት ይኖርብናል። ከዴይሊ እንጀምርና ኦኬ ዴይሊ ላይ እዚህ ኦርደር ብሎክ አለን። ኦኬ ማርኬት እዚህ ኦርደር ብሎክ ላይ የኢንስቲቱሽናል ፉትፕሪንቶች እየታዩ ነው። ሚስ ፌር ቫልዩ ጋፕ ወይም ማርኬት ቱ ዘ ኦፖዚት ዳይሬክሽን ዲስፕሌስ ያደርግበት ሰዓት የኢንስቲቱሽናል ዲስፕሌስመንት ነው ብለን አውርተናል። which means ፌር ቫልዩ ጋፕ ማለት ነው። ዲስፕሌስ ያደርግ ፒኦአይዎችን ቼክ ማድረግ ይኖርብናል። ለምሳሌ እዚህ ጋር ዲሊንግ ሬንጅ ካለን እዚህ ዴይሊ ታይም ፍሬም ላይ ኦርደር ብሎክ አለን። ከዚህ ነው ኢንስቲቱሽኖች ኢንቮልቭ እያደረጉ ያለው ትሬዳቸውን ኤክስኪዩት እያደረጉ ያሉት ወይም ትልቅ የሆነ ቮሊዩም ማርኬት ላይ እየገባ ያለው ይሄን ኦርደር ብሎክ እናስመራለን። ሶ ፎር ሃወር ላይ ስናየው ለምሳሌ እዚህ ጋር እንደምናየው ይሄንን ፌር ቫልዩ ኢንቨርት አድርጎት ማርኬት ከሄደ በኋላ እዚህ ኢንቨርትድ ፌር ቫልዩ ጋፕ ነው ብለን መያዝ እንችላለን። እነዚህን ዲስፕሌስመንት ካገኘን በኋላ ማለት ነው። ጀስት ማርኬት በሚወርድበት ሰዓት አስቀምጠን ኢሚዲየትሊ ትሬድ መግባት አይቻልም። እዚህ ጋር ግልጹን ስናገር ብዙ ትሬዶችን እያየው ነበር፣ በኢንቦክስም እየደረሰኝ ነበር። ብላይንድሊ ፒኦአይ ስለነካ ብቻ ትሬድ አይገባም። ሜንቶርሺፕ ላይ ብዙ ጊዜ ሰተን የተማርናቸው ኮንሰፕቶች ኮንፊርሜሽን የሚባል ፕሮፐር ማርኬት ስትራክቸር ሺፍት ብዙ ጊዜ አሳይቻል። ብዙ ሰው ሪስፔክት አያደርገውም። ያው ብዙ ሰው ከጊዜ በኋላ የሚረዳ ይሆናል ዘ ቫልዩ ኦፍ ኮንፊርሜሽኖችን ማለት ነው። ሶ 3 ሃወር ላይ በማደርግበትም ሰዓት እዚህ ጋር እንደምናየው ኢንቨርትድ ፌር ቫልዩ ጋፕ አለ። ሚንስ እዚህ ጋር እንደምናየው ማርኬት ኮንፊርም አድርጎት ነክቶት ኢቭን ማርኬት መውረዱን ቢቀጥል ጀስት ይሄንን ፌር ቫልዩ ጋፕ ሚኒማይዝ እያደረግን ማርኬት የሚወርድበትን ያህል እንጠብቋለን። ግን እዚህ ጋር እንደምናየው ከዚህ ፌር ቫልዩ ጋፕ ዲስፕሌስ አደረገ። which means በሚወርድበት ሰዓት ምንም አይነት ትሬዶችን ኤክስኪዩት አላደረኩም። ባለፈው ሳምንት ላይ ሜንቶርሺፕ ላይ አሳውቂያቸዋለሁ። ዘን ማርኬት በሚወርድበት ሰዓት ቺኛን ዲስፕሌስመንት በሚሰጠን ሰዓት ማርኬት ምን እንዳደረገ ሶ በዚህ ሰዓት ላይ ማርኬት እየሰራ ያለው ማርኬት መጀመሪያ ምንድን ያደረገው እዚህ ጋር እንደምናየው አኪሙሌት አደረገ። ይሄንን ፌዝ ይት ይሄ አኪሙሌሽን ፌዝ አለን። ለምሳሌ ቺኛው ማለት ነው
አኪሙሌት አደረገ። ከዚህ አኪሙሌሽን በመቀጠል ማርኬት የተወሰነ ሪትሬስመንት ነበር፣ ቱ ዘ ዳውንሳይድ ወረደ። እዚህ ጋር ምን አለን? አንድ ሊኩዊዲቲ ራይድ አለን። ሽንስቲን ቀይ ላርጋትና ሊኩዊዲቲ ራይድ አደረገ። ዘን ቱ ዘ አፕሳይድ ተመለሰ፣ ድጋሚ ወረደ። ቺላ ጥፋትና እዚህ ጋር ምን አገኘን ማለት ነው? ሁለት ሊኩዊዲቲዎችን ቴክ አውት አደረጋቸው እነዚህን ማለት ነው። ዘን ማርኬት በኢምፐልሲቭ ሙቭ ቱ ዘ አፕሳይድ ሄደ። በዚህ ሰዓት ላይ ምን አገኘን? ስሪ ድራይቭ ፓተርን አገኘን ማለት ነው። ስሪ ድራይቭ ፓተርናችንን ተከትሎ አሁን የምንጠብቀው ማርኬት ላይ ማርኬት ስትራክቸራል ሺፍት ይሆናል ማለት ነው። ለምን? ቡሊሽ የሆነው ማርኬት ሙቭመንት ኮንፊርም ለማድረግ ኦልዌይስ ትሬድ በምታደርጉበት ሰዓት ወይም ማንኛውም ሰው ትሬድ በምናደርግበት ሰዓት ማርኬት ላይ ይሄ ኮንፊደንስ ተጠቅመን ሎጂካል የሆኑ ኤክስኪዩቶችን ወይም ትሬዶችን የምንወስድ ከስሙ እንደምትረዱት ትሬድ ንግድ ነው። which means ጋምብሊንግ አይደለም ወይም ቤት አይደለም የምናደርገው። which means ምን ያስፈልገናል ማለት ነው? ኮንፊደንሶች ያስፈልጉናል። የተለያዩ ቴክኒካል የሆኑ አናሊሲሶች ያስፈልጉናል። በግምት ማርኬት ወረደና ሰርቴን ሌቭል ኦፍ ሬንጅ ላይ ስለደረሰ በግምት ባይ አይባልም። ብዙ ትሬዶችን እያየው ነበር። ለፖዚሽን ትሬድ ይጠቅመኛል የተባሉ ራንደም ቦታዎች ላይ የባይ ፖዚሽን የገባችሁ ልጆችም አይቼ ነበር። ምን ማስተካከል አለባችሁ መሰላችሁ? ማርኬት ከሆነ ሌቭል ላይ የኢንስቲቱሽናል ኢንቮልቭመንት ያስፈልገዋል። ማርኬቱ ዘ አፕሳይድ ዲስትሪቢዩት ሲያደርግ ጠብቀን ያ ዲስትሪቢዩሽን ላይ ኮንፊርሜሽን እንዳለ እናይና ዲሊንግ ሬንጆች ብሬክ በሚሆኑ ሰዓት እና ሎወር ታይም ፍሬም ላይ ወርደን ዲሊንግ ሬንጆች ብሬክ ሲሆኑ ኮንፊርም አድርገን ሎጂካል የሆኑ ትሬዶች ማርኬቱ ዘ አፕሳይድ መሄድ ከፈለገ ሃየር ታይም ፍሬም ላይ ኮንፊርም ሲያደርግ ጠብቀን ስትራክቸሩ ሺፍት ወይም አቅጣጫ መቀየሩን ካረጋገጥን በኋላ ነው የባይ ትሬዶች የሚገቡ። ራንደም ቦታዎች ላይ የባይ ፖዚሽኖች እየተከፈቱ ብሬክ ኢቭን መቀመጥ የለባቸውም ማለት ነው። ማርኬቱ ዘ አፕሳይድ ዲስፕለስ አደረገ። ይሄንን በኤግዛምፕል ላሳያችሁ። ለምሳሌ ከዚህ በፊት የነበረ የማርኬት ሙቭመንት ላይ ለምሳሌ ቢትኮይን ላይ አንድ የወሰድኩት ትሬድ ነበር። እሱን ላሳያችሁ። which means ይሄ ማለት ነው። ይሄን አጥፋውና ሁሉንም ላጥፋውና ማርኬት መጀመሪያ ይሄን በምናይበት ሰዓት which means ከዚህ በኋላ ያለውን ይሄንን which means እዚህ ጋር ይሄንን ፓርት እንርሳውና ይሄንን ሙቭመንት እኔ ማርኬት ምን ሲያደርግ ነበር? ለረጅም ጊዜ እዚህ ጋር እንደምታዩት አኪሙሌት ያደርግ ነበር። ከዚህ ከአኪሙሌሽን በመቀጠል ማርኬት ምንድን ያደረገው? ቱ ዘ ዳውንሳይድ ወረደ። ዘን ሪትሬስ አደረገ። ጎልድ ላይ እንዳየነው ቱ ዘ ዳውንሳይድ ወረደ። እዚህ ጋር እንደምናየው ይሄንን ሊኩዊዲቲ ማርኬት ቴክ አደረገው። ዘን ድጋሚ ሪትሬስ ዘን ቱ ዘ ዳውንሳይድ ወረደ። ማርኬት ምንድን ያደረገው? ይሄንንም ሎ ስዊፕ አደረገው። አንድ ላይ ምን ተብሎ ይጠራል? ስሪ ድራይቭ ፓተርን ብለን ከዚህ በፊት አውርተናል። which እነዚህ ሎዎች ከዚህ በፊት ዲስከስ ያደረግንበት ማለት ነው። ብዙ ጊዜ አውርተናል ስለ ስሪ ድራይቭ ፓተርን። ዘን ማርኬቱ ዘ አፕሳይድ በሚሄድበት ሰዓት ላይ ማርኬት ምን አደረገ? እዚህ ጋር የምናያቸው ሁለት ካንድሎች አሉ፣ ኦርደር ብሎኮች። which ከዚህ በፊት እንደምናየው እዚህ ጋር ለምሳሌ እነዚህ ኦርደር ብሎኮች ነበሩ። actually እዚህ ጋር ባለው ሪጀክሽን ብሎክ ነው። ማርኬት የተወሰነ ሪትሬስመንት ነበረው። ዘን ብሬክ ሲያደርገው which ይሄ ኢምፐልሲቭ ሙቭ የኛ ምን መሆን ይችላል? ኦርደር ብሎክ መሆን ይችላል። which ስሪም አወር ላይ ማርኬት ወርደን በምናይበት ሰዓት ይሄ ኢምፐልስ ማለት ነው። እዚህ ጋር የምናየው የቡሊሽ ሞመንተም የኛ ኦርደር ብሎክ ነው። ሃየር ታይም ፍሬም ላይ ያለው ኦርደር ብሎክ ማለት ነው። which እንደ ኦርደር ብሎክ ለማስመር ይሄ ማለት ነው። which ዴይሊ ታይም ፍሬም ላይ ወርደን ስናየው ፎር አወር ላይ ዴይሊ ላይ ስናየው which ይሄ ስዊንግ ማለት ነው። ይሄን ስዊንግ እንደ ኦርደር ብሎክ ማርኬት ምን አድርጎት ሄደ? ሪስፔክት አድርጎት ወረደ። ድጋሚ ሪትሬስ በሚያደርግበት ሰዓት እዚህ ያሉትን ሁለት አፕ ክሎዝ ካንድሎች ነክቶ ወረደ። ሶስተኛ ቱ ዘ ዳውንሳይድ በሚወርድበት ሰዓት እነዚህ ሁለት አፕ ክሎዝ ካንድሎች ወይም ይሄ ስዊንግ እዚህ ጋር የምናየው ስዊንግ ኦርደር ብሎክ ሆኖ ማርኬት ሪስፔክት አድርጎት መውረድ ሲገባው የተወሰነ ሪትሬስመንት ነበር። ዘን ምን አደረገ? ብሬክ አደረገ። ያቺን ካንድል ማርኬቱን ብሬክ አደረገው። which means ስትራክቸር ብሬክ አደረገው። ምን ተብሎ ይጠራል? ማርኬት ስትራክቸር ሺፍት። መጀመሪያ ምን አግኝተናል? ይሄን ስትራክቸር ሺፍት ስላገኘን አይደለም ቡሊሽ ነው ያለው። ማርኬት ምን ሰጥቶናል? ከአኪሙሌሽን ፌዝ በመቀጠል ስሪ ድራይቭ ፓተርን ሰጥቶን ስትራክቸሩን ሺፍት አደረገ። ማርኬት እንደምናየው እቺኛዋን ኦርደር ብሎክ ኢንቨርት አድርጓት እንደ ብሬከር ነክቷት ማርኬት ምን አደረገ? ስቶፕ ሎሳችን ከብሬከሩ በታች መሆን ይችላል። ሃየር ታይም ፍሬም ላይ ያለ ዲስትሪቢዩሽን ነው ታርጌት ያደረግነው። እዚህ ጋር ከአኪሙሌሽን ነው ላይ ያለው አጋጣሚ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ አንድ ላይ ነው። which ኤክስቴንድ ቢያደርግ ኖሮ እንደዚህ አይነት ረጅም የሆነ ሌላ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቢሆን ኖሮ እሱ ነበር የሚሆነው ታርጌታችን። ከአኪሙሌሽኑ ጋር
አንድ ላይን አፕ ስላደረገ ችግር የለውም ለኛ እንደውም አሪፍ ታርጌት ቦታ ነው። ሶ ታርጌታችን የሚሆነው ኢሚዲየትሊ እዚህ ጋር የምናየው ይሄ ኤክስተርናል ሬንጅ ኦፍ ሊኩዊድ ታርጌት እንደዚህ ትሬዳችን እንዲንገባና ታርጌት የሚሆነው ይሄ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ይሆናል ማለት ነው። ሴማስ ዚስ ጎል ላይ የምናየው አንድ አይነት የማርኬት ሙቭመንት ነው 3 ሃወር ላይ ማለት ነው። ሶ ማርኬት ምንድን ያደርገው እንደውም እዚህ ላይ ብዙ ኮንፍለንሶች አሉ። ምን ኮንፍለንስ አለው? ዴይሊ ታይም ፍሬም ላይ ፒዋይ ነክቶ ነው ቱ ዘ አፕሳይድ እየሄደ ያለው። ኤክስተርናል ሬንጅ ኦፍ ሊኩዊዲቲያችን ቪዚብል ነው አሁን ባለበት ሰዓት ማለት ነው። ሌላ ምን አለን? ፒዋይ አለን 3 ሚኒት ላይ ኢንቨርትድ ፌር ቫልዩ ጋፕ አለ። በምን ምክንያት? ዲሊንግ ሬንጅ አለን። ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አርጎን ኤክስተርናሉን ስዊፕ ያደረገው ዘን እዚህ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አካባቢ ምን አለን? 3 ሃወር ላይ ኢንቨርትድ ፌር ቫልዩ ጋፕ አለ እንደ ፒዋይ። ማርኬት መጣ። በሚመጣበት ሰዓት ደግሞ ማርኬት ምንድን ያደረገው? አኪሙሌት አደረገ። ቅድም ቢትኮይን ሊያሳያችሁ ማርኬት ቱ ዘ አፕሳይድ ሄደ፣ ሪትሬስ አደረገ፣ የመጀመሪያው ሊኩዊዲቲ ቴክ አደረገ። ምን ይባላል? 3 ድራይቭ ፓተርን ብለን ያወራነው ሌሰን ማለት ነው። ቅድም ጎልድ ቢትኮይን ላይ ያወራን ማለት ነው። ይሄ ሙቭመንት ዘን ማርኬት ቱ ዘ አፕሳይድ ዲስፕሌስ እያደረገ ነው። እዚህ ጋር የምናያቸው ቱ አፕ ክሎዝ ካንድሎች አሉ። ሶ እነዚህን ቱ አፕ ክሎዝ ካንድሎች ማርኬት ምን እንዲያደርግ እጠብቃለሁ ማለት ነው። እኔ ቅድም ቢትኮይን ላይ ያየ ነው ራሱን ዴይሊ ታይም ፍሬም ላይ ያለው ምንድን ያደረገው? ማርኬት ቱ ዘ አፕሳይድ ሄዶ ብሬክ ነው ያደረገው። ዘን ሪትሬስ አደረገ፣ ብሬከር ማለት ነው። የብሬከር ሞዴል ቱ ዘ አፕሳይድ መሄድ ቀጠለ። which means አሁንም ጎልድ ላይ ኤክስፔክት የምናደርገው ነገር አንድ አይነት ነው ቴክኒካሊ ማለት ነው። ሶ አሁን ኤክስፔክት የማደርገው ምን አይነት ይሆናል? ማርኬት ቱ ዘ አፕሳይድ ሄዶ ክሎዝ አድርጎት እንደዚህ which means አረንጓዴ ማለት ነው። ዘን የተወሰነ ሪትሬስመንት ጥቁር ካንድል ዘን ቡሊሽ የሆነ ማርኬት ሙቭመንት ማለት ነው። ልክ እንደዚህ አይነት የሆነ የማርኬት ሙቭ ኤክስፔክት አደርጋለሁ ኔክስት ዊክ ላይ ማለት ነው። which means ዛሬ እሑድ ነው ወይም ጁን 22 ከጁን 23 በኋላ እንደዚህ አይነት የማርኬት ፍሎ ጠብቃለሁ ማለት ነው። ሶ ስትራክቸራል ሺፍት ለማለት ደግሞ ዲሊንግ ሬንጅ ያስፈልገናል ጎልድ ላይ ብለናል። ሶ ይሄ ቀለል ያለ ነው፣ ሎወር ታይም ላይ መግባት ነው። ሶ ማርኬት ቱ ዘ ዳውን ሳይድ በሚወርድበት ሰዓት የተለያዩ ዲሊንግ ሬንጆችን ይሰጠን ነበር። ማርኬት ቱ ዘ ዳውን ሳይድ እንደምናየው እዚህ ጋር እነዚህ ሪላቲቭ ኢኳሉ ይሄን ዲፕሊ ላስረዳችሁ። እዚህ ያለውን አኪሙሌሽን ፌዝ እዚህ ጋር የምናየውን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አደረገ፣ ሪትሬስመንት ቱ ዘ አፕሳይድ ዘን ቺኛን ሃይ ቴክስ ካላረጋት ድረስ ምንም ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አላረገ። እቺ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አይደለችም። እዚህ ጋር የምታዩት ነገር እቺ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አይደለችም። ለምን? እዚህ ጋር ይሄ ማርኬት መጥቶ ሎውን ስዊፕ ስላላደረገው ማለት ነው። which means እቺ ሎ የዚህ ሎ እንደዚህ ቴክ ቢያደርገው ኖሮ እቺ እንደ ኢንተርናል ሬንጅ ኦፍ ሊኩዊዲቲን ቆጥራት ነበር። ከዚህ በፊት አውርተናል ሜንቶርሺፕ ላይ። ሶ ሪትሬስ አደረገ፣ ቱ ዘ ዳውን ሳይድ ወረደ፣ ሌላ ሎ ክሬት አደረገልን ማለት ነው። ሶ በዚህ ሰዓት ላይ ኢንዲዩስመንታችን ወይም ኢንተርናል ሬንጅ ኦፍ ሊኩዊዲቲያችን ምን ያደርጋል ብለናል። በዚህ ሰዓት ይሄ ሃይ ነበረ፣ ሌላ ሎ ስናገኝ እናመጣና ሾርት ተርም ሃዩን ማለት ነው እዚህ ጋር ሺፍት እናደርጋለን ብለን ሜንቶርሺፕራችን ላይ አውርተናል። ሶ ማርኬት ቱ ዘ አፕሳይድ በሚመለስበት ሰዓት እዚህ ጋር ይሁት ቺኛን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አውት አደረጋት። ዘን ማርኬት ቱ ዘ ዳውን ሳይድ ወርዶ ቺኛን ሎ ስዊፕ እስኪያደርግ ድረስ መጠበቅ አለብን። እንደምናየው የኤፍኦኤምሲ ቀን ማታ ወይም ኤዥያ ሬንጅ ላይ ወርዶ ስዊፕ አደረገው። ምን አገኘን? ዲሊንግ ሬንጅ ኬት ስኬት ከዚህ ሃይ ኢንተርናል ሬንጅ ኦፍ ሊኩዊዲቲን ቴክ አደረጋት እስከዚህ ሎ ማለት ነው። ዲሊንግ ሬንጅ አለን። ማርኬት ሪትሬስ አደረገ። ክሊን የሆነ ኦርደር ሎክ ነበር። ቺኛን ኦርደር ሎክ ነካት። ማርኬት ቱ ዘ ዳውን ሳይድ ወረደ ማለት ነው። ይሄ ላስት ዊክ አንድ ትሬድ መሆኑ የሚችለው ፖሲብል ኢንትሪ እቺ ነበረች። ትሬድ ማድረግ በፈልግም ይሄ ትሬድ ነበር። አክቹሊ ኤዥያ ሬንጅ ስለነበር ነው ያልገባሁት፣ ግን ትሬድ ማድረግ የሚቻለው ላስት ዊክ ይሄን ብቻ ነበር ማለት ነው። አንድ ትሬደር ትሬድ ሊያደርግ የሚችለው ኮንፊርምድ የሆነ ትሬድ ይሄ ብቻ ነው። which means ሜንቶርሺፕ ላይ ያላችሁ ልጆች ይሄ ትምህርት እንዲሆናቸው ነው። በጣም ብዙ ትሬዶችን ሳይ ነበር፣ ሎስም ሊሆን ይችላል ጌኖችን፣ ሎጂካል የሆኑ ትሬዶችን ዲሊንግ ሬንጅን ተጠቅመን አንድ ትሬድ ኦልሞስት ማርኬት ትሬድ እዚህ ጋር ትገቡትና ኦልሞስት 300 ፒፕስ ነው የወረደው። ይሄንን ሊኩዊዲቲ ታርጌት የምታረጉም ከሆነ እስከ 40 ድረስ ከ400 ፒፕስ ማለት ነው። ሶ ይሄ ነው አንድ ሎጂካል ትሬድ። ሌላው እዚህ ጋር እነዚህን 3 ድራይቭ ፓተርን ተከትሎ which means ሪስኪየር ቢሆንም አሁን ባለንበት የፋንዳሜንታል ሪዝን 3 ድራይቭ ፓተርናችንን ተከትሎ ማርኬት ስትራክቸሩን ሺፍት በሚያደርግበት ሰዓት
እቺ ሪትሬስመንት ላይ እዚህ ብሬከሮች ላይ ትሬድ መግባት ይቻል ነበር። አክቹሊ ኮንፊርምድ ስላልሆነ ወይንም ማርኬት ፕሪሚየር ዞን ላይ ሪትሬስ ሊያደርግም ስለሚችል ሪስኪየር ስለነበር እኔም ሪኮመንድ አላደረገውም ይሄን ትሬድ። ግን ማርኬት ወረደ። ብዙ ጊዜ በሚወርድ ሰዓት ማኒፑሌሽን ስለሚሆን ብዙ ጊዜ የማኒፑሌሽን ማርኬት ሙቭ ትክክለኛ የሆነ ዲስትሪቢዩሽን አይነት ሙቮችን ላናይ እንችላለን። ኢምፐልሲቭ የሆኑና አንኤክስፔክትድ የሆኑ ሙቮች ነው ኤክስፒሪየንስ የምናደርገው። ልክ እዚህ ጋር እንደምናያቸው ዳምፖች ማለት ነው። ለትሬድ ብዙ ጊዜ አይመከርም። ለዛ ነው ላስት ዊክ እኔ ምንም ትሬድ ኤክስኪዩት ያላደረኩት። ሶ ማርኬቱ ዘ ዳውን ሳይድ ወረደ። ይሄኛው ዲሊንግ ሬንጁን ማፕ እያደረግን ነበር። ሶ ወረደ። በሚወርድበት ሰዓት ልክ እቺ ሎ ሲሰጠን ማርኬት ሪትሬስ አደረገ። እዚህ ጋር እንደምናየው ኢንዲዩስመንታችን የምትሆነው የትኛዋ ነች? እዚህ ጋር የምናያት ቺ ፑልባክ አለች ወይም 15 ታይም ፍሬም ላይ ብናረጋት ወይም 5 ላይ ልክ እዚህ ጋር የምናየው ማለት ነው። ማርኬቱ ዘ ዳውን ሳይድ ወርዶ ልክ ሎ ሲሰጠን ኢንተርናል ሬንጅ ኦፍ ሊኩዊዲቲያችን ወይም ሾርት ተርም ሃያችን እዚህ ጋር የምናየው ይሄ ኢምፐልስ ይሆናል ማለት ነው። ስለዚህ እዚህ ጋር የምናያቸው እነዚህ ኢምፐልሶች ይሆናሉ ማለት ነው። ኢንተርናል ሬንጅ ኦፍ ሊኩዊዲቲ ሶ እዛ 1 አወር ላይ እንመለስና 30 ሚኒት ላይ እዚህ ጋር የምናየው ይሄን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካረገ በኋላ ማርኬቱ ዘ ዳውን ሳይድ ወርዶ ሎ ሰጠን እንደምናየው። ስለዚህ ምን አለን ማለት ነው? ከዚህ ሃይ እስከዚህ ሎ ዲሊንግ ሬንጅ አለን ማለት ነው። ስለዚህ ማርኬት እቺን ሃይ ቢሰብራት ለኛ ምን ይሆናል ማለት ነው? ኮንፊርምድ የሆነ ማርኬት ስትራክቸራል ሺፍት አለን ማለት ነው። ስለዚህ ኔክስት ዊክ እኔ ምን አይነት ኤክስፔክቴሽን ይኖረኛል ማለት ነው? ማርኬት ልክ ሲከፈት ወይንም ከተከፈተም በኋላ ሊሆን ይችላል ቱ ዘ አፕሳይድ ሄዶ እቺኛዋን ሃይ 30 ሚኒት ላይ ልብ ብላችሁ ይልኝ 30 ሚኒት ላይ ያለውን ሃይ ብሬክ አድርጎት ከሄደ በኋላ ሪትሬስመንት የምናገኝ ከሆነ ሪትሬስ አድርጎ እዚህ ብሬከር ላይ ቱ ዘ አፕሳይድ እንዲሄድ ኤክስፔክት አደርጋለሁ ማለት ነው ኔክስት ዊክ ላይ። ይሄንን ሃይ ብሬክ ካላደረገው ምንም አይነት የባይ ፖዚሽን እስከጨራሹ አይታሰብም ማለት ነው። ማርኬት ቤሪሽ እየሄደ የባይ ፖዚሽን መግባት ማለት አጌንስቱ ዘ ባይስ የሆነ ሂውጅ ሪስክ ያለው ትሬድ መውሰድ ማለት ነው። ሶ ለምሳሌ ይሄንን በምን ኮንፊርም ታደርግልናለህ ካላችሁ ኤግዛምፕል ላሳያችሁ። ከዚህ በፊት ማርኬት ሲሰራ የነበረው ነው የሚደግመው which means ትራምፕ ከዚህ በፊት ለ19 days ኢሌክሽኑን ፖዝ በሚያደርግበት ሰዓት ማርኬት እዚህ ጋር ማለት ነው እዚህ ጋር የምናየው ይሄንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ወይንም ቀኑን ለመግለጽ ያህል እዚህ ጋር የምናየው which means ኤፕሪል 7 ላይ ማርኬቱ ዘ ዳውን ሳይድ እየወረደ ነበር። which means እዚህ ጋር እንደምታዩት ቤሪሽ ሆነ ኢምፐልሲቭ ሙቭ እየወረደ ነበር። ዘን ትራምፕ ታሪፉን ለ19 ዴይ ፖዝ አድርገዋል በሚልበት ሰዓት ኢምፐልሲቭ የሆነ ሙቭ አገኘንና እዚህ ጋር ያለችውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ምን አደረገ? ቴክ አውት አደረገው። እዚህ ጋር የምናያትን ማለት ነው ቺን which means እነዚህ ይሄን ስዊንግ ማለት ነው እዚህ ጋር የምናየውን ስዊንግ ቴክ አውት አደረገው። ዘን ይሄንን ሃይ ቴክ ካደረገ በኋላ ማርኬት ሪትሬስ አደረገ ቱ ዘ ዳውን ሳይድ ቺኛዋን ሎ ብሬክ አደረጋት። በዚህ ሰዓት ላይ ምን አገኘን ማለት ነው? ዲሊንግ ሬንጅ አገኘን ማለት ነው which means ከዚህ ሃይ እስከዚህ ሎ ባለው ሬንጅ ውስጥ ማለት ነው። ስለዚህ ማርኬት እንደምናየው ዲሊንግ ሬንጅ አለን። ኦርደር ብሎክ የምትሆነው መጨረሻ ላይ ያለው ኢምፐልስ ነው ብለን ከዚህ በፊት አውርተናል፣ ወይም ይሄ ቡሊሽ ሙቭ ማለት ነው። ሶ ይሄ ቡሊሽ ሙቭ እንዳያችሁት ነው ማርኬት መጣ which means እዚህ ጋር እንደምናየው ከዚህ በፊት ማርኬት ምንድነው ያደረገው? በኢምፐልሲቭ ሙቭ ሄደና ብሬክ አደረገው ምኑን? እዚህ ጋር የምናየው ይሄን ዲሊንግ ሬንጅ ማለት ነው። ስለዚህ ይሄን ዲሊንግ ሬንጅ ብሬክ በሚያደርግበት ሰዓት ከዚህ በፊት ምን ብለን አውርተናል? ሃየር ታይም ፍሬም ላይ ዲሊንግ ሬንጆች ብሬክ በሚሆኑበት ሰዓት ስትራክቸሩ ቱ ዘ አፕሳይድ ሺፍት እንዳረገ ኮንፊርም እናረጋለን ብለናል። ሶ በዚህ ሰዓት ላይ አንድ ፒዋይ ሊሆኑ የሚችሉ ኤሪያዎች እዚህ ጋር የምናየው ይሄ ኢምፐልስ ወይም 30 ሚኒት ላይ ብናረገው በደንብ አንደርስታንድ ማድረግ እንችላለን። እዚህ ጋር የምናያቸው 30 ሚኒት ላይ እንደውም ኦርደር ብሎካችን ክሊን እና ክሪስፒ ነው ይሄ ማለት ነው። ሶ እንደምናየው ማርኬት ምንድነው ያደረገው? ዘ አፕሳይድ ሄደ፣ ስትራክቸራል ሺፍት ሰጠን። ማርኬት እዚህ ጋር እንደምናየው ሪትሬስ አድርጎ ብሬከሩንም በዛው ነክቶታል። ብሬከሩ ላይ ደግሞ ምን አለን? እነዚህ ዳውን ክሎዝ ካንድሎች ምን ይባላሉ ብለን አውርተናል። ሜንቶርሺፕ ላይ 8ኛው ቪዲዮ ያስተምራል ስለዚህ ካንድል ማለት ነው። አሁን አልደግሞም፣ ሪቫይዝ አድርጉት። እዛ ላይ ማርኬት ምን አደረገ? ነክቶት ቱ ዘ አፕሳይድ ሄደ ማለት ነው። ይሄንን ኮንሰፕት ላላያችሁ ሜንቶርሺፕ ላይ 8ኛው ቪዲዮ ገብታችሁት አሳይመንት ነው። እሱን ነክቶት ማርኬት ቱ ዘ አፕሳይድ which means ኢንትራስት ስቶፕ ሎስ የሚሆነው ከዚህ ሎ በታች ነው። እነዚህ ጥቁር ካንድሎች ኦርደር ብሎክ ላይ
ብሬክ ከመደረጉ በፊት ኦቨርላፕ አድርገው ብሬክ ማርኬት ካደረገው እነዚህ ካንድሎች ምን ይባላሉ ብለን ሜንቶርሺፕ ላይ አይተናል። እነሱም ማለት ነው ለምሳሌ ትሬዳችን ስቶፕ ሎስ ኦልዌይስ የሚሆነው ከዚህ በታች ነው። ከዚህ ኢንትሪያችን ኦልሞስት ምን ያህል ፒፕስ ነው ቱ ዘ አፕሳይድ ሄደው ያውና በኢምፐልሲቭ ሙቭ እዩት እዚህ ጋር ወደ 4000 ፒፕስ ነው የሄደው ማለት ነው። which means 4000 ፒፕስ ነው የሄደው። ስለዚህ አሁንም ልክ እንደዚህ የማርኬት ሙቭ ነው ኤክስፔክት ማደርገው። በሰዓት ደግሞ 30 ሚኒት ላይ ነው እዩት። እንደውም ከቅድሙ ይሄ ብዙ ኮንፊደንስ አለው። ያ ሊኩዊዲቲ ብቻ ነው ግራብ ያደረገው። እዚህ ጋር ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጎ ኤክስተርናል ቴክ አድርጎ ዲሊንግ ሬንጅ አለን። ዲሊንግ ሬንጅ ላይ 3 ሃወር ላይ ኢንቨርትድ ፌር ቫልዩ ጋፕ አለን። 3 ሃወሩ ላይ ያለው ኢንቨርትድ ፌር ቫልዩ ጋፕ ላይ ማርኬት በትክክል እዚህ ጋር እንደምናየው በቢትኮይን ኤግዛምፕል ሰጥቻቸዋለሁ። ማርኬት መጀመሪያ ምን አደረገ? አኪሙሌት አደረገ። እዚህ ጋር እንደምን አኪሙሌት አደረገ? 3 ድራይቭ ፓተርን ሰጠን። ሌላ ኮንፍለንስ እንደምን ዲሊንግ ሬንጅ አለን፣ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ አለን። ዴይሊ ታይም ፍሬም ላይ ከፒዋይ ማርኬት ስትራክቸራል ሺፍት ሰጥቶ እየሄደ ነው። which means አንድ ስትራክቸራል ሺፍት ሰጥቶ ከዴይሊ ታይም ፍሬም ላይ 2 ዲሊንግ ሬንጅ አለን፣ 3 ኢንቨርትድ ፌር ቫልዩ ጋር ፒዋይ አለን ቫሊድ የሆነ 4 ኤክስተርናል ሬንጅ ኦፍ ሊኩዊዲቲ አለን ታርጌት ታርጎ የሚሄድበት ቪዚብል የሆነ ታርጌት ሊኩዊዲቲዎች ማለት ነው። አራተኛ ደግሞ እዚህ ጋር ምን 3 ድራይቭ ፓተርን አለን ከዚህ አኪሙሌሽን ጋር። ሌላ አምስተኛ ደግሞ ማርኬት ይሄንን ማርኬት ስትራክቸራል ሺፍት ብሬክ አድርጎ የሚሄድ ከሆነ የምንጠቀመው ኢንትሪ ምን አይነት ነው የሚሆነው? which means እዚህ ጋር እነዚህ ዳውን ክሎዝ ካንድሎች አሉ። which means እንደዚህ አይነት ሙቭመንት ቢሰጠን ማርኬት ቱ ዘ አፕሳይድ ሄዶ which means ቀደም ያሳያችሁ ማለት ነው 1 ሃወር ላይ ኮንፊርም ያደረግነው ኤፕሪል 7 ላይ ያለው which means እነዚህ ዳውን ክሎዝ ካንድሎች which means 4 ሃወር ላይ አንድ ካንድል ነች። which means እዚህ ጋር የምታዩት እቺ አንድ ካንድል ነች። ማርክ ታደርጓታላችሁ። which means ሜንቶርሺፕ ላይ 8ኛው ቪዲዮ ማለት ነው ወይንም ቼክ ላድርገው ስንተኛው እንደሆነ እንዳልሳሳት። ያው 8ኛው ቪዲዮ ማለት ነው። ዘን ማርኬት ምን እንዲያደርግ ጠብቃለሁ? ይሄን ማርኬት ስትራክቸር ሺፍት ከሰጠን በኋላ ሪትሬስ አድርጎ ይሄንን ጥቁር ካንድል ነክቶት ኦልሞስት ማርኬት ቱ ዘ አፕሳይድ ወደ ኦል ታይም ሃይ እንዲሄድ ጠብቃለሁ ማለት ነው። which means ኦልሞስት ወደ 1250 ፒፕስ ማለት ነው። ሌላኛው ደግሞ ማርኬት ላይ ምን አይነት ካታሊስቶች አሉ ፋንዳሜንታል የሚለውን ነገር ቴክኒካልን ከጨረስን በኋላ ፋንዳሜንታሉን እናውራ። አሁን ባለንበት ሰዓት ላይ አሁን ከሱንም ከኤክስፒሪየንስ ነው የምናየው። which means ዴይሊ ታይም ፍሬም ላይ እንሄድና የእስራኤልና ጋዛ ጦርነት የጀመረበት which means ኦክቶበር 3 2023 ላይ መሰለኝ እዚህ ጋር ማየት እንችላለን። ማርኬት ቱ ዘ ዳውንሳይድ ወርዶ በዚህ ሰዓትም ምን ነበረን? 3 ድራይቭ ፓተርን ነበረን። ማርኬት ነው ሂውጅ የሆነ ማኒፑሌሽን ነበር ቱ ዘ ዳውንሳይድ በኢምፐልሲቭ ሙቭ ወረደ። ልክ እዚህ ጋር እንደምታዩት ኤፕሪል 6 ፍራይዴይ ማርኬት ተዘጋ። ዘን ፍራይዴይ ነበር። ከዛ ልክ እንደ ዛሬው ማለት ነው ሰንዴይ በኢትዮጵያ ሰንዴይ ሊነጋ ሲል ወይም እሑድ ሊነጋ ሲል የእስራኤልና ጋዛ ጦርነት ስፓይክ አደረገና የፋየር ኤክስቼንጅ ነበረ በእስራኤልና በጋዛ ላይ ማለት ነው። ዘን የኤር ስትራይኮች ነበሩ በሰዓቱ። በዛ ሰዓት ላይ ምን ነበረ? ልክ ማርኬት ሲከፈት ሂውጅ በሆነ ኢምፐልሲቭ ሙቭ ማርኬት ተከፈተ። ዘን ብሩታል የሆነ ሙቭመንቱን ቀጠለ። የዩኤስ ኢንቮልቭመንት ነበረው በዚህ ሰዓት ላይ ለእስራኤል ብዙ የሆኑ ሚሊተሪ ፓወር ሌንድ ስታደርግ ነበረ። አሁን ያለንበትም ሰዓት የጁን 22 አሁን ዛሬ 22 ነው። 22 ሳይነጋ የነበረው ሌሊት ላይ ምን ነበረ? ዩናይትድ ስቴትስ ኢራንን በቢ2 ቦመር ስትራይክ አድርጋ ነበር። which means የዩናይትድ ስቴትስ ኢንቮልቭመንት ያለው ጦርነት ነበር ማለት ነው። ወይ ጦርነት ሳይሆን ውጊያ ነበር ማለት ነው። ይሄ ለጎልድ ከዚህ በፊት ምን ብለን አውርተናል? የትኛውም ሀገር ወደ ጦርነት ኢንቮልቭመንት በሚኖረው ሰዓት ለምሳሌ አሜሪካ ትልቁ ሀያል ሀገር ወደ ጦርነቶች በምትገባ ሰዓት ፊር አለ ማርኬት ላይ ሰው ወይም ኢንቨስተሮች የተለያዩ ትልቅ ሄጅ ማናጀሮች ሊሆኑ ይችላሉ። አንድ ሀገር ወደ ጦርነት ኢንቮልቭ በምታደርግበት ሰዓት ፊር ስለሚኖር ለምሳሌ እሷ ላይ የነበራቸው ወይም ዩናይትድ ስቴትስ ከረንሲ ላይ ኢንቨስት ያደረጉ ሰዎች ምን ያደርጋሉ ማለት ነው? ገንዘባቸውን ያሸሻሉ። ለምን? ያቺ ሀገር እየተባባሰ ሄዱ ብዙ ኮንሲኩዌንሶች ላይ ልትገባ ስለምትችል ከሷ ስቶክ ኤክስቼንጅ ኢንቨስትመንታቸውን ያወጣሉ። ምክንያቱም ምንድነው በዚህ ጦርነት የባሰ ጉዳት ሊደርስባት ይችላል ብሎ በመስጋት ማለት ነው።
ዩኤስ ደግሞ ብዙ ጊዜ አይተናታል ከዚህ በፊት በእስራኤልና በጋዛ ማለት ነው። ልክ ጦርነቱ እንደጀመረ ልክ ሰኞ ማርኬት ሲከፈት ኢሚዲየትሊ የዶላር የዩናይትድ ስቴትስ ከረንሲ ወይም ዶላር ምን ያደርጋል? ኮላፕስ ያደርጋል ማለት ነው። ዳምፕ ያደርጋል። ሂውጅ የሆነ ዳምፕ ነው የሚታየው። ዘን ያ ምን ኢምፕላይ ያደርጋል? ኢንቨስተሮች ወይንም እነዚህ ትልቅ ሄጅ ማናጀሮች ካሻቸው ወዴት ፍሎ ያደርጋል ማለት ነው። ሴፍ ሄቨን ወደሚባሉት አሴት ግሩፖች ይገባል። ለምሳሌ አንደኛው ጎልድ ነው፣ ሲልቨር የመሳሰሉት ጎልድ እና ሲልቨር ነው ሞስት ኦፍ ዘ ታይም እንደ ሴፍ ሄቨን ኮንሲደር የሚደረጉት ማለት ነው። ስለዚህ ጎልድ እና ሲልቨር ላይ ሂውጅ የሆነ የፕራይስ ሙቭመንቶችን ኤክስፒሪየንስ አድርገን ነበር ማለት ከዚህ በፊት። አሁንም ብሩታል የሆነ which means ከዛ ጊዜ ጀምሮ which means አንዴ ዶላር ኮላፕስ አደረገ፣ ፍላሽ ክራሽ አደረገ፣ ኮላፕስ ሳይሆን ፍላሽ ነው ያደረገው የተወሰነ ዘን ወዲያው ሪትሬስ ያደርጋል ነገሩ ሲረጋጋ። ግን ጎልድ እንደምታዩት ከዛ ፕራይስ ጀምሮ ስቲል እስካሁን ቡሊሽ የሆነ ሞመንተም ነው ያለው። ዛሬ እስካለንበት ፕራይስ ኦልሞስት እንደምታዩት 1541 ማለት ወደ 15000 ፒፕስ ማለት ነው። በጣም ሂውጅ የሆነ ማርኬት ሙቭመንት ነው። ብዙ ዓመት ወስዷል፣ ከ23 ጀምሮ ነው። ስለዚህ እንደዚህ ብሩታል የሆነ ሙቭመንት ነበረ ማለት ነው በእስራኤልና በጋዛ። አሁን ደግሞ በእስራኤልና በኢራን ጦርነት ላይ ትናንት ሁላችንም ዜናው እንደሰማ ነው ወይም ሜንቶርሺፕ ላይ ያላችሁ ወይ ፐብሊክ ቻናል ላይ ያላችሁ ልክ የላችኋለሁ። ዶናልድ ትራምፕ ራሱ ኦፊሻሊ ኢራንን ስትራይክ እንዳደረጉ ወይም የኒውክሌር ፋሲሊቲያን ስትራይክ እንዳደረጉ ተናግሯል። ያ ምን ኢምፕላይ ያደርጋል? የዩናይትድ ስቴትስን ጦርነቱ ላይ ኢንቮልቭመንት እንዳላት ያሳውቃል ማለት ነው። ያ ምን ይመጣል? የዶላር ኢንዴክስ ኮላፕስ ሊያደርግ የተወሰነ ኮላፕስ ሳይሆን የተወሰነ ፍላሽ ቱ ዘ ዳውንሳይድ እንደሚኖረው ኢምፕላይ ያደርግልናል ማለት ነው። ያ ምን ያሳየናል? አሴት ግሩፖች ደግሞ ኢምፐልሲቭ የሆነ የቡሊሽ ሞመንተም ይሰጠናል ማለት ነው። ሚንስ አሁን ኤክስፔክት ማደርገው እዚያ አካባቢ የተወሰነ የቤሪሽ ሙቭ ማለት ነው። ሶ which means የኦክቶበር 6ን ደግሞ ለማየት ያህል ኦክቶበር which means እዚያ አካባቢ ነበረ ልክ እዚህ ጋር ማለት ነው። ፍራይዴ ማርኬት ተዘጋ የእስራኤል እና የጋዛው ማለት ነው። ዘን ሰኞ ማርኬት በሚከፈትበት ሰዓት ይሄ ትልቅ ዊክ ነበረ። ቤሪሽ ሆኖ ከአንድ ላይ የተዘጋው ትልቅ የሆነ ፍላሽ ነበረ። ዘን ያው ሪትሬስ ያደርጋል። ሪትሬስ አድርጎ ማርኬት ከዛ በኋላ ቤሪሽ የሆነ የማርኬት ፍሎ ነበር የቀጠለው ማለት ነው። እንደምታዩት ዘን የተወሰነ ሪቫይቭ አድርጎ ነበር ከተወሰነ ጊዜ በኋላ which means እንደዚህ አይነት ቤሪሽ ሙቮች ኤክስፔክት ይደረጋሉ ማለት ነው። ሶ ጎልድ ላይ ኔክስት ዊክ ላይ ያልኳችሁ ሪዝናብል ወይም ሎጂካል የሆነ ትሬዶችን ኤክስኪዩት አድርጉ። which means ሎጂካል ለመሆን ማርኬት ላይ የምታዩትን የምትገምቱት ነገር ሳይሆን የምትገምቱት ነገር ትሬድ አታርጉ ያልኩት ትሬድ በግምት አይሆንም። which means ከስሙ እንደምትረዱት ትሬድ ነው፣ ቤቲንግ ወይንም ጋምብል አይደለም። ሶ ምንድነው ሎጂካል የሆነ ማርኬት ስትራክቸር ሲሰራ ቡሊሽ ነው። ይሄን ሃይ ብሬክ ካላደረገው ደግሞ ቤሪሽን ሙቭመንቱን ቀጥሎ ይሄዳል ማለት ነው። ቤሪሽን ሙቭመንቱ ደግሞ ትሬድ ላለማድረግ ፋንዳሜንታሊ ማርኬት አት ኤኒ ታይም ቡሊሽ ሊያደርጉ የሚችሉ ሪዝኖች አሉ። ሃየር ታይም ፍሬም ላይ ያለው ባይስ ቡሊሽ ስለሆነ ማች ሞር ሪስኪየር ይሆናል ሴል ትሬዶችን ኤክስኪዩት ማድረግ ማለት ነው። ስለዚህ ከእንደዚህ ግምት እያስገባችሁ ትሬድ እንድታደርጉ መክራለሁ። ሶ የዛሬው ብሬክዳውን ጎልድ ላይ ይህንን ይመስላል ማለት ነው። የተወሰነ ነገር እንደተማራችሁና ለቀጣይ ማርኬት የተወሰነ ፐርስፔክቲቫችሁ ላይ የተሻለ እይታ እንደጨመረላችሁ እገምታለሁ። ሃቭ ኤ ናይስ ትሬዲንግ ዊክስ።